ልጄ በላን ለቀነኛ በቃ ሚረዳን ሰው የለንም፣ ሚንከባከብ ሰው የለንም፣ ሚረዳን ሰው የለም። እዚህ ቤት ውስጥ በቃ ነገር አገባት ነው ነገር ልጁ የበላ ነው። አራሼሪን ጎዳ ኮብሊን ጎዳ ወር ነጋብርን ልጁ ይሳዳይስ አንድ ሰው ጋራ ምትያደርሱ ምሽግራል እና ልጅ በጣም ይህ በጣም እንዳበሳለን በጣም ችግር ውስጥ ነው። እኔና ልጄ ምትረዳ ከሆናችሁ ቤት ግራ አስፈልጋለሁ። ቤት ግራ አከራዩን በእናታችሁ ቤት ግስጡን፣ አንድ ቤት ስጡን በእናታችሁ። አረ በእናታችሁ ይህ ችግር ውስጥ ነው። በእናታችሁ በጣም ተሸግሬ እንኖራለን። በቃ ምንድን የሚረዳ ሰው የለም። በእናታችሁ ለልጄ ብላችሁ ማለት ነው ሼር አረጉልኝ በእናታችሁ። እሺ የቤት ኪራ ብቻ ስጡኝ፣ አከራዩኛል። በቃ ከዚህ ቤት ቤት ኪራ ብቻ ከፈለለ በእናታችሁ ለልጄ ስትሉ በእናታችሁ አንድ ነገር የሚበላልኝ ምንም የለንም። በቃ በጣም ችግር ላይ ነው። ልጄ ለብሶ ያድራ በቃ የሆነ ነገር እየበላ ነው። በጣም የበላ ነው። በልቶ እየጨረሰ ነው። ሽሪን ጎዳ ኮፕሌን የምነጋብር ነው ወይሳ ሚረደን ሰው ጋር አደርሱ በእናታችሁ። ይሄ ልጅ በቃ የምትወሰዱን ከሆናችሁ አንዳንድ ቁጥር ጻፉ። የምትወሰዱን ከሆናችሁ ከዚህ በላይ በቃ እኔ መረሬ ምን እንደሚያረጋ አላቅም። በቃ በጣም ከፈኝ። ይሄ ነገር ነው የሚበላ ልጅ ይሄ ነገር ነው የሚበላ ልጅ ይነከሱታል። ከዚህ አውጡልኝ። መድኃኒት ራሱ የሚገዛ ሰው የለም። እናታችሁ ሼር ኮፕሊን ጎዳኔ ጋይስ ልጅ ያላችሁላችሁ ሼር ኮፕሊን ገባ ያላችሁ አርጉልኝ። ይሄን 6 ሰዓት ነው ለሌት ልዩ ብድግ ያለ ነው። የሆነ ነገር በልቶ ማለት ነው ብድግ የሆነ ነገር ነክሶት ብድግ ያለ ነው። ማየ በላኝ ይላኛል። ምን ላድርጉ? እሺ ሼር ይጎዳበና ይሄ ልጅ የምትፈልጉ አንዳንድ ቁጥር ጻፉ። እኔም የምትፈልጉ ሁለት ቁጥር ጻፉ። እኔ የምትፈልጉ ልጄ ብቻ የምትፈልጉ ከሆናችሁ አንዳንድ ቁጥር በእናታችሁ ለሰው መስጣት ፈልጋለሁ። ልጄ በእናታችሁ ለልጄ አጨከናችሁ። እሺ እርዱን ብዬ እምቢ አላችሁ። እዚህ ቤት ውስጥ ይኖራል። ኮንትሮል እዚህ ቤት ውስጥ ይኖራል። ልጄ ማለት ውሰዱ፣ አሳድጉልኝ። በቃ እዚህ እርዱን ብዬ እምቢ አላችሁ። ልጄን መስጣት ፈልጋለሁ። በቃ ይሄ ልጅ ማለት የምትፈልጉ ብቻ ጋይስ፣ የምትፈልጉ ብቻ አንዳንድ ቁጥር ጻፉ። እሺ ኮሜንት ላይ አንዳንድ ቁጥር ናጻ በሬሳሽ